ዮሴፍ በ21ኛው ክፍለ ዘመን ቢኖር ኖሮ ከጉድጓድ እስከ ቤተ መንግስት የዲጂታሉ ዘመን ጉዞ ምን ይመስል ነበር? ሰላም የሰላም ኢኮ ቤተሰቦች፣ ዛሬ አስደናቂ ጉዞ አብረን እንጓዛለን። ሁላችንም የዮሴፍን ታሪክ እናውቀዋለን። ያ ባለ ብዙ ቀለም ቀሚስ የለበሰው በወንድሞቹ ተቀንቶበት ጉድጓድ ውስጥ የተጣለውና በኋላም የግብፅ ታላቅ ባለስልጣን የሆነ ወጣት። ግን እስቲ ያስቡት፣ ዮሴፍ ዛሬ በዚህ በምንኖርበት በ21ኛው ክፍለ ዘመን ቢኖር ኖሮስ? ዮሴፍ ቲክቶከር ቢሆን ወይንም በቴክኖሎጂ ተቋም ውስጥ የሚሰራ ወጣት ቢሆን ወይንስ ሊንክድኢን ላይ ፕሮፋይል ያለው ባለሙያ ቢሆን? ዛሬ የምናየው ስለ ጥንታዊ ታሪክ አይደለም። ዛሬ የምናየው ስለ አንቺ፣ ስለ አንተ ህይወት ነው። የዮሴፍ ታሪክ በዘመናዊ ዓለም ውስጥ ያለህን ፈተና፣ ክህደት፣ ትዕግስትና ስኬት እንዴት እንደሚገልጸው አብረን እንይ። ዮሴፍ ህልም አላሚ ነበረ። እግዚአብሔር ታላቅ እንደሚያደርገው በህልሙ አየ። ዛሬ ላይ ብንሆን ኖሮ ዮሴፍ ምናልባት በትልቅ ዓላማ የተሞላ አዳዲስ ሐሳቦች ያሉትና ያየውን ራዕይ ለሰዎች የሚያካፍል ወጣት ይሆን ነበረ። ነገር ግን ቅናት ዘመን አይሽሬ ነው። የዮሴፍ ወንድሞች በልዩ ቀሚሱ ቀንተውበት ነበረ። ዛሬ ያ ቀሚስ ብራንድ ልብስ ወይም የተሳካ ህይወት ሊሆን ይችላል። አንተ ስኬታማ ስትሆን፣ ስትጸልይ፣ ስትተጋ ወዘተ ሰዎች አንተን ጉድጓድ ውስጥ ለመጣል አይወዱም። በዘመናችን ጉድጓድ ማለት የግድ መሬት ውስጥ ያለ ጨለማ ቦታ አይደለም። ጉድጓድ ማለት ስምህን በሰው ፊት ማጥፋት፣ ካራክተር አሳሲኔሽን፣ በስራ ቦታ ተንኮል ተሰርቶብህ እንድትባረር ማድረግ ወይንም በብቸኝነትና በጭንቀት እንድትዋጥ መደረግ ነው። ዮሴፍ ግን ጉድጓድ ውስጥ ሆኖ ለምን እኔ ብሎ ቪዲዮ አልቀረጸም ወይንም ወንድሞቹን ካንሰል ለማድረግ አልሞከረም። ዝምታው ኃይሉ ነበረ። ዮሴፍ ከጉድጓድ ወጥቶ ግብፅ ገባ። በጲጥፋራ ቤት ውስጥ ትልቅ እምነት ተጣለበት። ዛሬ ላይ ዮሴፍ በኮርፖሬት ዓለም ውስጥ ያለ ታማኝ ሰራተኛ ነው ብለን እናስብ። ነገር ግን ትልቁ ፈተና መጣ፣ የጲጥፋራ ሚስት። ይህ ፈተና በ21ኛው ክፍለ ዘመን በየቦታው አለ። በስልካችን ስክሪን ላይ በሚመጡ አጓጉ ምስሎች፣ ማንም አያየኝም በሚሉ የድብቅ ግንኙነቶች፣ አቋራጭ መንገድ ተጠቀምና ስኬታማ ሁን የሚሉ የዲያብሎስ ሽንገላዎች። ዮሴፍ ግን እንዴት በእግዚአብሔር ፊት ይህን ክፉ ነገር አደርጋለሁ አለ። ዮሴፍ ዛሬ ቢኖር ኖሮ ስልኩ ላይ የማይገባ ነገር ሲመጣ ብሎክ የሚያደርግ፣ በጓደኞቹ ፊት የማይሸነፍ እና ክብሩን በትንሽ ደስታ የማይለውጥ ጀግና ይሆን ነበር። ጽድቅ ከዝና ይበልጥበታል። ታማኝ ሆኖ ሳለ ታሰረ። ዮሴፍ በእስር ቤት ውስጥ ዓመታትን አሳለፈ። ዛሬ ላይ እስር ቤት የምንለው የመጠበቅ ጊዜ ዌቲንግ ፔሪድ ነው። ዲግሪሽን ይዘህ ስርዓተ ወይም ስርዓተሽ የተቀመጥክበት ወይም የተቀመጥሽበት ጊዜ፣ ትዳር ፈልገህ ወይም ፈልገሽ የዘገየብሽ ጊዜ፣ ጸልየሽ መልስ ያጣህበት ወቅት። ዮሴፍ ዛሬ ቢሆን ኖሮ በእስር ቤት ውስጥ ሆኖ ሌሎች እስረኞች የሚያበረታታ ተስፋ የሚሰጥ ኮች ይሆን ነበር። ምክንያቱም የእግዚአብሔር መገኘት በቤተ መንግስት ብቻ ሳይሆን በእስር ቤት ውስጥ አብሮት ነበር። ወዳጄ፣ ዛሬ ያለህበት ወይም ያለሽበት ሁኔታ አልመች ቢልሽ፣ እግዚአብሔር ግን ሲስተም ውስጥ እየሰራ ነው። እስር ቤቱ ለቤተ መንግስቱ ዝግጅት ነው። በመጨረሻም ፈርዖን ህልም አየ። ዮሴፍ ከእስር ቤት ወጥቶ የግብፅ ባለስልጣን ሆነ። ዮሴፍ ዛሬ ቢኖር ኖሮ ዓለምን ከረሃብ የሚታደግ ታላቅ መሪ፣ በኢኮኖሚ ጥበብ የተሞላና ህዝቡን የሚወድ ስራ አስኪያጅ ይሆን ነበር። ታሪኩ የሚያበቃው በበቀል አይደለም። ወንድሞቹ በፊቱ ሲቆሙ እናንተ ክፉ አሰባችሁብኝ፣ እግዚአብሔር ግን ለበጎ አደረገው አለ። ይህ ነው የ21ኛው ክፍለ ዘመን ክርስትና ማንነት። የጎዶን ይቅር ማለት፣ በደረሰበት በደል ላይ ድልድይ መስራት፣ ክብሩን ሁሉ ለእግዚአብሔር መስጠት።
የሰላም ኢኮ ቤተሰቦች ዛሬ በጉድጓድ ውስጥ ትሆናላችሁ፣ ወይንም በጲጥፋራ ቤት ፈተና ላይ አሊያም በእስር ቤት የመጠበቅ ጊዜ ውስጥ። ነገር ግን አንድ ነገር ወቁ፣ የዮሴፍ አምላክ አልተለወጠም። እናንተ የዚህ ዘመን ዮሴፎች ናችሁ። ሕልማችሁን አትተዉ፣ ንጽህናችሁን ጠብቁ፣ ትዕግስታችሁንም አትጣሉ። የእናንተ ቤተ መንግስት ስኬት እየመጣ ነው። መልካም። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎችም ዮሴፎች ሼር አድርጉት። እስከሚቀጥለው ቪዲዮ ሰላም ቆዩልኝ።